ገበያውን እያየሁኝ ነበር። የገበያው ሁኔታ አሁን ጥሩ ነው። ነዳጅ ጠፋ ሲባል አብዛኛውን የበዓል የሚሆኑ ነገሮች አናገኝም የሚል ስጋት ነበረኝ። ያሳሰበኝ የሽንኩርት አይገኝም የሚለው ነበር። አሁን ገበያውን ሳይው ዋጋውም ጥሩ ነው። የምንፈልጋቸው ነገሮችም አሉ እና አሪፍ ላይ ነው ያለው። ቅቤው አለ፣ ዘይቱ አለ፣ ሽንኩርቱ አለ፣ አትክልቱ አለ፣ ጤፉ አለ፣ ዱቄቱም አለ። እንቁላልም ገዝተናል። ያው ዋጋውን አቅማችን በመጠነ ስለሆነ ገዝቻለሁ ማለት ነው። የጭነት ትራንስፖርት አሁን ቅድሚያ እየተሰጠው ስለሆነ እና ምርት በጣም በበቂ ሁኔታ እየገባ ያለበት ምን ያለው አሁን ላይ ያለምንም እጥረት ሰው መጥቶ እየተገበያየ ነው ያለውና ቆንጆ ግብይት ላይ ያለው። ለበዓል ሲሆን እጅግ በጣም ፍሰት አለ፣ ቆንጆ ግብይት አለ፣ ሁሉ ነገር አለ። ሽንኩርት በነጭ በቀይ አለ፣ ከባልትና ጀምሮ ሁሉ ነገር የተሟላ ነገር አለና ህዝቡ መጥቶ በነፃነት መገበያየት ይችላል። ለበዓል የምንፈልገው ነገር ከእንቁላል ጀምሮ ቅመም ሁሉ ነገር ማለት ነው። ስታዩ ራስ ጥግብት ያለሽ ጥራት አለው። የምትፈልጊው ነገር ታገኛለሽ በአንድ ቦታ። ምንም ጉልበትሽንም ቆጥበሽ ሰዓትሽንም እንደዛ እንትን ብለሽ ምናምን ገዛዝተሽ ወደ ቤትሽ ትገቢያለሽ። እሱ ነገር አሪፍ ነው። እንደዚህ አይነት ባዛሮች መዘጋጀታቸው መርጠን እንድንገዛ ያደርገናል። የምፈልጋቸውን ነገሮች በጥራት አግኝቻለሁ። አብዛኛውን የፈለጓቸው የባህል እቃዎች ነበሩ። ጥሩ ነው። በተለይ እንዲህ ባዛሮች ባሉ ቁጥር የምንፈልገው ነገር ወዲያው እናገኛለን። አሁን ብዙ ምርት ይዘናል። ይህ ምርት ደግሞ አሁን በየክፍለ ከተማዎቹ እየተዘዋወሩ በመኪና ሱቆች አሉ። እዛው ማህበራት እየተከፋፈለን እየሸጥን እንገኛለን። እንደምታዩት ነው ምርቶቻችን ያው እነዚህን ይመስላሉ። ለምሳሌ አሁን ቅቤ ቢመጡ ከ40 ኪሎ ጀምሮ እስከሚፈልጉ ድረስ መሸጥ ይችላል። ጠጅም ቢፈልጉ ከግማሽ ሊትር ጀምሮ እስከሚፈልጉት ሊትር ድረስ፣ ማረም ከግማሽ ጀምሮ እስከሚፈልጉት ኪሎ ድረስ መግዛት ይችላሉ። ማህበረሰቡን በማይጎዳ ኬሱን በማይጎዳ መልኩ በተመጣጣኝ ዋጋ ይዘን ቀርበናል። የደለቡ በሬዎችን፣ የእንቁላል ምርቶችን፣ የእንስሳት ምርት በተለይ ወተት፣ ቅቤ፣ አይብና ሌሎችንም የእንስሳት ምርት የምንላቸውን በርካታ ምርቶችን ለከተማችን ነዋሪዎች ለማቅረብ ሰፊ ዝግጅት አድርጎ ስርጭቱንም የጀመረበት ሂደት ነው ያለው። እያንዳንዱ ምርቶች ላይ የዋጋ ተመን ወጥቶ በዛ ደረጃ ነው የሚሸጠው። እንደ እንቁላል፣ ሽንኩርት የመሳሰሉትን ለመግዛት ነበር የመጣሁት። ያው እየገዛሁ ነኝ ያለሁት። የሽንኩርት እንደሚወራው ሳይሆን ደህና ነው። ያው መንግስት ያለው ቁጥጥር እንደገና ደግሞ እንትን ለጥፈው አይተናል። እሱ የተሻለ ነው። በነዳጅ አቅርቦቱ በዓለማችን ላይ ባለው ነገር ቢሆን ኖሮ ይህ ሁሉ ሊወጣ አይችልም ነበረ። ግን የመግዛት አቅም ያገናዘበ በመሆኑ በጣም ደስ ብሎኛል። የትኛው የቁጥጥርና ኢንስፔክሽን ቡድን አለ፣ የትኛው ግብይት ቡድን አለ፣ ምርት እንዴት እየመጣ ነው እየዞርኩ ነው ያገኘሽኝ። የትኛውን ቦታ ላይ ከተለጠፈው ዋጋ 1 ብር ጨምሮ ከሸጠ ኢሚዲየት ነው የምንወርሰው። ምክንያቱም ሰው ግራ መጋባት የለበትም። አሁን ጨምር አልጨመረ ብቻ አይደለም። አሁን ያለው ሁኔታ ይሰጋል። ሰው በባዶ ሜዳ ሊጨምር ነው ብሎ ያስባል። ስለዚህ አሁን ጨምሮ አሁን ቀንሶ ኋላ መጨመር እንደዚህ አይነት ነገር የለም። አተናል የለም ብለን የምንሰጋው ምርት የለም። በተለይ ሽንኩርት ላይ እኔ እንደው ሰው በደንብ አድርጎ ቢረዳ መወደው በጣም ብዙ አለ። አትጨናነቁ ለማለት ወዳለሁ። ሽንኩርት ነው የጠፋል የተባለው አይደለ? ሰሞኑን ይኸው ሽንኩርት አለ በግድ ሰው መጥቶ መግዛት ይችላል። ቀጣይ ምንም አይነት ችግር እንደማይኖር ተገንዝቦ ህብረተሰቡ ተረጋግቶ ገበያውን እንዲያደርግ ነው ማስተላለፈው መልእክት ማለት ነው። ከነዳጅ ጋር ተያይዞ ያለው ነገር ምርት ወደ አዲስ አበባ ለማስገባት ተግዳሮት ቢሆንም ከክልሎች ጋር ትስስር ተፈጥሮ ምርት በብዛት ወደ ከተማው እንዲገባ ተደርጓል። 6 ማዕከላቶች አሉን። 6ቱም ማዕከላት ላይ በቂ የሆነ ምርት ቀርቧል ማለት ነው። 11ዱም ክፍለ ከተማ ላይ በዓሉን አስመልክቶ ከተማ አስተዳደሩ የከፈተው ባዛር እስከ በዓሉ ድረስ ይቆያሉ። 246 ሰንበት ገበያዎች አሉ። እነዚህ ሰንበት ገበያዎች ላይ በቂ ምርት ለህዝቡ ለማቅረብ
ከባለፈ ቅዳሜና እሁድ ጀምሮ እስከሚቀጥለው በዓል ድረስ ምርቶች ይቀርባሉ። በህብረት ስራ ማህበራትም በተመሳሳይ በ154 ሸማቾች 840 የሸማች ሱቆች ላይ በቂ ምርት ቀርበዋል። ስፔሻሊ ዘይት ጋር የተያያዙ ነገሮችን አቅርቦቶችን በስፋት ከተማ ላይ ያሉ ዘይትን የሚያመርቱ ኢንዱስትሪ ምርቶችን ለማስገባት ትስስር በየባዛሮቹ ተደርጓል ማለት ነው። የቁም እንስሳት ወይ የእርድ እንስሳት በግና ፍየል፣ እንቁላል፣ ዶሮዎች ገብቷል። አሁንም በመግባት ላይ ይገኛል። ባዕድ ነገር እንዳይቀላቀል ቁጥጥር እናረጋለን። መለኪያ መሳሪያዎችን፣ ሚዛኖችን ቁጥጥር እናረጋለን። ምርት መሸሽ ካለ የሚከዝኑ የሚያሸሹ ካሉ እነሱ ላይ ቁጥጥር እናረጋለን። አላስፈላጊ ዋጋ ጭማሪዎች፣ የተጋነነ ዋጋ ጭማሪ ካሉ ቁጥጥር ይደረጋል። ከተማ አስተዳደሩ ማህበረሰቡን የኑሮ ጫና ለማቃለል የሰራው ስራ ያለ አግባብ ደግሞ መበዝበዝ ስለሌለበት ህዝቡ ጋር ደግሞ በተገቢ መልኩ መድረስ ስላለበት እነዚህን የቁጥጥር ስርዓቶችን ዘርግተናል ማለት ነው።